ሰው ለሰው ሰው ለሰው ቢፋቀር በለው። ሰላም ጤና ይስጥልን። የተከበራችሁ የኛው ለኛው ሚዲያ አድማጭ ቤተሰቦቻችን እንደምን ሰንብታችኋል? ባሳለፍነው እሁድ የእናቶች ቀን ነበርና ብዙዎች ለእናቶቻቸው መልካም ምኞታቸውን ገልጸዋል፣ ምስጋናቸውንም አሰምተዋል። እኛም በሕይወት ያሉ ብቻ ሳይሆኑ በእረፍት ዓለም ያሉ ስለኛ የሚጸልዩ ብዙ እናቶችን በማመስገን ልጆቻቸውን ለማጽናናትም በማሰብ በዚህ ሳምንት ውስጥ ከዘከርናቸው እናቶች ጋር ከዚህ ቀደም የዘከርናቸውን እናቶችም በከፊል ከፋይላችን በመውሰድ ከኛ በስጋ የተለዩንን በሚሊዮን የሚቆጠሩ እናቶችን ልናመሰግናቸውና ልንዘክራቸው የጻድቃንን ሞት እኔ ልሙት ፍጻሜም እንደርሱ ፍጻሜ ትሁን በሚል ርዕስ የተጻፈልንን የመታሰቢያ መንፈሳዊ መልእክት እንደሚከተለው ልናቀርብላችሁ ወደድን። እናንተም የምትሰሙትን የማጽናኛ ቃል አድምጣችሁ እናቶቻቸው በስጋ ለተለዩአቸው ወዳጆቻችሁ በማጋራት ሚዲያችንን ተደራሽ እንድታደርጉልን በአክብሮት እናሳስባችኋለን። የጻድቃንን ሞት እኔ ልሙት ፍጻሜም እንደርሱ ፍጻሜ ትሁን። ኦሪት ዘኍልቍ ምዕራፍ 23 ቁጥር 10። ጻድቃን በየዕለት ኑሯቸው እግዚአብሔርን በመፍራት የሚኖሩ ፈጣሪያቸውን ደስ ማሰኘት የሕይወታቸው ቀዳሚ ተግባር ያደረጉ በምድር ባለች ዘመናቸው እርሱን ሳያስቡ ውለው ሳያሰላስሉ ማደር የማይችሉ በመዳፎች ውስጥ ትንፋሳቸውን የያዘውን አምላክ በዓይን ጥቅሻ እንኳን የማይረሱ ከሕይወታቸው የሚበልጥ ሕይወት ከስትንፋሳቸው የሚቀርብ እስትንፋሱ መሆኑን አምነው ሕይወታቸውንም ሞታቸውንም ለፈቃዱ በደስታ ያስረከቡ ሞት ምንም አይደለም ክርስቶስ ተነስቷልና በማለት በትንሣኤ ተስፋ ሞትን የሚንቁ መቃብርን የማይፈሩ ሞት ሆይ መውጊያ የት አለ? ሲኦል ሆይ ድል መንሳት የት አለ? በማለት በሞት ላይ የሚፎክሩ ድል አድራጊዎች ናቸው። ጻድቃን እግዚአብሔርን በመፍራታቸው የሕይወት ምንጭ የፈለቀላቸው በዚህም ከሞት ወጥመድ ያመለጡ ናቸው። መጽሐፍ ሰው ከሞት ወጥመድ ያመልጥ ዘንድ እግዚአብሔርን መፍራት የሕይወት ምንጭ ነው እንዲል ጻድቃንም ነፍሳቸውን ለታመነ ፈጣሪ አደራ እየሰጡ የአዳኙን ወይም የአሳዳጁን የዲያብሎስን ወጥመድ ያመለጡ ናቸው። ቅዱስ ያሬድ የጻድቃን ሞታቸው ሕይወታቸው ነው እንዳለው እኛም ለዚህ ነው ጻድቅን ሞት አትበሉ ወደ ሕይወት ተሻገረ እንጂ ማለት ነው የተማርነው። ኃጢአተኛ በኃጢአቱ ድቅድቅ ቀና ብሎ ሰማያትን እንዳያይ ኃጢአቱን እንደ ደመና ጋርዶት ጸሎቱም እንዳይሰማ ከልክሎት በጨለማ እየተደናበረ ላይነሳ ሲወድቅ በእርግጥ ሞትን ሞተ እንለዋለን። ጻድቅ ሰው ግን ከፊቱ ብርሃን ይቀድምለት ዘንድ ደመና ጋርዶ አይዘውምና መንገዱ ይቀናለታል፣ እንቅፋትና መሰናክል አያገኘውም። ጽድቅ ግን ከሞት ታድናለች ተብሎ ተጽፏልና። እግዚአብሔርን በመፍራት ኖረው በሰሯት ጽድቅ በፈጸሟት ገድል በገቡባት ጠባብ በር ሞትን ሳይሆን ሕይወትን ያገኛሉና የጻድቃን ሞት ሞት ሳይሆን ሕይወት ተብሎ ይጠራል። ድል ተብሎ ይዘመርለታል። አክሊል ተብሎ ይቀዳጃል። ልደትም ተብሎ ይከበራል። ለዚህ ነው በጥንታዊቷና አንድና ብቸኛ በሆነች ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን የቅዱሳን ሰማዕታትን፣ የቅዱሳን ጻድቃንን፣ የቅዱሳንን ሊቃውንትን ዕረፍት እንደ ልደት ቀናቸው በተመስጦ የምታከብረው። በዚያች በዕረፍታቸው ዕለት ለዘላለማዊ ሕይወት ተወልደዋልና። ታዲያ ለዘላለማዊ ሕይወት የሚወልድ ሞት ሕይወት እንጂ እንዴት ሞት ይባላል? ታዲያ እንዲህ ያለውን ደስ የሚያሰኘውን የሕይወት ሞት ማን አይመኝምና ነው እኔም ልሙት የማይለው? ይህንንስ መልካም የተስፋ ምኞት ሳይመኝ የሚቀር ክርስቲያን ማን ነው? የከበረ ነገር የማይፈልግስ እንኳን ከክርስቲያን ከሰው ወገንስ ማን አለ?
ይህ የጻድቃን ሞት ሕይወት ነው ብቻ ስንል ዝቅ በማድረግ እንዳናየው፣ ተራም አድርገን እንዳንቆጥረው፣ የተለመደው አይነት ሞት መስሎን ቸል እንዳንለው። የጻድቃን ሞት ትርጉም ሕይወት ሲሆን የሞቱ አይነት ደግሞ የከበረ ይባላል። መጽሐፍ ቅዱስ የቅዱሳንን ሞት በእግዚአብሔር ፊት የከበረ ነው ብሎ መግለጹ ይህንንስ ሞት እኔም ልሙት እንድንለው እንጂ ሕይወት መሆኑን ረስተን ሞት ብቻ ብለን እንዳናቃልለው ነበር የከበረ በሚል ድንቅና እውነተኛ የሞት አይነት ማንነቱ የተገለጸልን። ይህ ሞት እንዴት ያጓጓ! ይህ ሞት እንዴት ይናፍቅ! ለዚህ እኮ ነው ልሄድ ከክርስቶስ ጋር ልኖር እናፍቃለሁ በሚሉ ናፋቂ የሆኑ ልቦች መናፈቅን በሚገልጡ ቃላቶች የተገለጹት። የምንመኘውን መናፈቅ እንጀምራለን፣ ወደምንናፍቀው ለመድረስ ደግሞ እንጓጓለን። እናም እኔም ልሙት ፍጻሜም እንደርሱ ትሁን በማለት አብረን እንገሰግሳለን። ጻድቃን ልሄድ ከክርስቶስ ጋር ልኖር እናፍቃለሁ ያሉት ከክርስቶስ ጋር የሚያገናኛቸው መንገድ ሞተ ሥጋ ብቻ መሆኑን አበክረው ያውቃሉና ከአምላካቸው ጋር ለመኖር ቢናፍቁ የዚያኑ ያህል ወደ ሞት የሚገቡበትን ቀን እየጓጉ በትዕግስት ይጠብቃሉ። ሞቱም ወደ እነርሱ ሲመጣ እግዚአብሔር የፈቀደው ቀን መሆኑን ስለሚያውቁ ሳይሸሹ በደስታ ያንቀላፋሉ። ነፍሴ ሆይ ወደ ዕረፍትሽ ተመለሺ በማለት ይዘምራሉ። የጻድቃን ሞት ሕይወት ነው፣ የጻድቃን ደሞዝ ለሕይወት ነው ተብሏልና። የጻድቃን ሞት የከበረ ነው። የጠራቸውን አጽድቋቸዋል፣ ያጸደቃቸውንም አክብሯልና። በምድር ሕይወታቸው ስማቸው በፊቱ ክብር ከሆነና አከብረዋለሁም ካላቸው በምድር ያለው ሕይወታቸውን በድል የፈጸሙባትን በሰማይ ላለችው ሕይወታቸው ደግሞ ጅማሬ የምትሆን በሞታቸው የደመደሙባት ቀን እንዴት አትከብር! የጻድቃን ሞት እረፍት ነው፣ ከድካማቸው ያርፉ ዘንድ ሥራቸው ተከትሏቸዋልና። እናም ክርስቲያኖች ሕይወትን የማይመኛት ክብርንም የማይናፍቃት እረፍትን የማይሻት ይችንስ ሞት እኔም ልሙታት ፍጻሜም ሕይወት እረፍትና ክብር ይሁንልኝ የማንል እኛ ማንን? የጻድቃንን ሞት እኔም ልሙት። በ111 ዓመተ ምህረት ከሐዋርያን አበው አንዱ የነበረው በሮም ኮሌሲዮን በትራጃን ዘመን ሰማዕትነት የተቀበለው ቅዱስ አግናጢዮስ ምጥው ለአንበሳ የሚበሉትን አናብስት ወደ እግዚአብሔር መድረሻ መንገዶቼ በማለት የሞቱ ምክንያት መንገዶቹ የክብር ባሮቹ ሲያደርጋቸው ለመሞት የቆመለትን ሕይወት ክብርም ሲገልጽ ምን እንደማገኝና እንደምጠቀም ስለማውቅና ስለሚታየኝ ነው ለመሞት የጓጓሁት እያለን የሞቱን ፍጻሜ ሲያሳየንም አሁን የክርስቶስ ደቀ መዝሙር መሆን እየጀመርኩ ነው ብሎናል። ከጻድቃንስ ማኅበር መቆም ምንኛ መድመቅ ነው! እኛስ ዛሬ ለጽድቅ ሥራ ሳንነቃቃ እንኳን በትሩፋት ሥራ ልናሸበርቅ በሕግና በትእዛዛት የተሰጡንን ሳንሰራ በመንኮራኩር ከተፈጩት በአንበሳ ከተበሉት የኔሮንን መናፈሻ ጨለማ ያርቁ ዘንድ ከነ ሕይወታቸው ከነደዱት ከጻድቃን ማኅበር እንዴት እንቆማለን? ሞታቸውን ለመመኘት እኔም ልሙት ለማለት ጽድቅን ለመፈጸም ዛሬ መነሳት ፍጻሜም እንደርሱ ትሁን ለማለት በጽድቅ ሥራ እስከ ፍጻሜ መጽናት ያስፈልገናል። አቤቱ ተጽናናሁም። መዝሙረኛው ለባሪያ ተስፋ ያስደረግከውን ቃልህን አስብ፣ ቃልህ ሕያው አድርጎኛልና ይቺ በመከራዬ ደስ አሰኘችኝ። ከጥንት የነበረውን ፍርድህን አሰብሁ፣ አቤቱ ተጽናናሁም እንዳለ በደረሰበት መከራ ሁሉ ደስ የምታሰኘው የተሰጠችው ተስፋ ናት። መከራው ተስፋውን አይጋርድበትም። ሐዘኑና ስቃዩ ተስፋን አጨልመው ከቀቢጸ ተስፋ ወይም ከተስፋ መቁረጥ አያደርሱትም። ይልቁንም ልጆቹን በሞት ቢነጠቅም የተደራረበ ልብ የሚያዝል መከራ ቢያገኘውም
መጽናኛው ከአምላኩ የሰማው ቃል እርሱም ተስፋው ያጽናናዋልና አቤቱ ተጽናናሁም በማለት ከልብ አምኖ ይጽናናል። ከደረሰበትም መከራ ይልቅ በጥልቅ የእግዚአብሔርን ተስፋና ፍርድ ያስባልና ይጽናናል። የእግዚአብሔርን ፍርድ ማን ሊመረምር ይችላል? ይህ ለምን ደረሰብኝ ብሎ ማን ይከሰዋል? በአንድ ቀን በተለያዩ አደጋዎች ምክንያት የዓይን ማረፊያ ልጆቹን፣ ሰራተኞቹን፣ ሀብቱን ሁሉ ላጣው ለጻድቁ ኢዮብ ከጓደኞቹ አንዱ ነዕማታዊው ሶፋር የለገሰው ምክር እንዲህ የሚል ነበር። የእግዚአብሔርን ጥልቅ ነገር ልትመረምር ትችላለህን? ወይስ ሁሉን የሚችል አምላክን ፈጽመ ልትመረምር ትችላለህን? ከሰማይ ይልቅ ከፍ ይላል፣ ምን ልታደርግ ትችላለህ? ከሲኦልም ይልቅ ይጠልቃል፣ ምን ልታውቅ ትችላለህ? እርሱ ቢያልፍ ቢዘጋም ጉባኤንም ቢሰበስብ የሚከለክለው ማን ነው? ትበረታለህ፣ አትፈራምም፣ መከራህንም ትረሳለህ፣ እንዳለፈ ውሃ ታስበዋለህ። ከቀትር ይልቅ ሕይወትህ ይበራል፣ ጨለማም ቢሆን እንደ ጠዋት ይሆናል። ተስፋም ስላለህ ተዘልለህ ትቀመጣለህ፣ በዙሪያህ ትመለከታለህ፣ በደህንነትም ታርፋለህ አለው። መከራና ሐዘን ቢበዛም ተስፋ ስላለ መጽናናት ይኖራል። መጽናናት ካለ እረፍት ይገኛል። ስለዚህ ክርስቲያኖች በየትኛውም መንገድ ለጊዜው በደረሰብን ሐዘንና መከራ አንድ ነገርን ብቻ እናስብ፣ ተስፋን። እርሷም ደስ ታሰኝናለችና። መጽሐፍ ቅዱስም በተስፋ ደስ ይበላችሁ፣ በመከራ ታገሱ፣ በጸሎት ጽኑ በማለት በመከራ እየታገስ በተስፋም እየተጽናናን በፊታችን ያለውን የትንሣኤ ሕይወት በደስታ ለመቀበል በጸሎት ልንጸና ይገባናል ይለናል። ያኔ አቤቱ ተጽናናሁም ማለት እንችላለን። መከራችንን እንዳለፈው ውሃ የምናስበው የሚመጣውን የትንሣኤ ሕይወት ተስፋ ክብር አሁን ከገጠመን የሐዘንና መከራ አሳር እንደሚበልጥ ተስፋ አድርገን አስበን በጽኑ ልብ ስናምን በቁርጥ ሕሊና ስንጨክን ያኔ ነው አቤቱ ተጽናናሁም በማለት በተስፋችን የማናፍረው። በሌላም ስፍራ ነገር ግን ወንድሞች ሆይ ተስፋ እንደሌላቸው እንደ ሌሎች ሰዎች ደግሞ እንዳታዝኑ ተብለናልና። ሌሎች የተባሉ የእግዚአብሔር ልጆች ያልሆኑ ጌታችንን ሞትና ትንሣኤ የማያምኑትን ነው። ለክርስቲያኖች ግን መጽሐፍ እናንተ የአምላካችሁ የእግዚአብሔር ልጆች ናችሁ፣ ለአምላክ ለእግዚአብሔር አንተ ቅዱስ ሕዝብ ነህና በምድርም ላይ ከሚኖሩ አሕዛብ ሁሉ ይልቅ ለእርሱ ለራሱ ሕዝብ ትሆንለት ዘንድ እግዚአብሔር አንተን መርጧልና ስለ ሞተው ሰው አካላችሁን አትንጩ፣ ራሳችሁን አትላጩ። ኦሪት ዘዳግም ምዕራፍ 14 ከቁጥር 1 እስከ 2 ብሎናል። በሌላም ስፍራ መሪር ሐዘን ኃይልህን የሚያደክም ስለሆነ የቀቢጸ ተስፋ ሐዘን እንዳይገባህ ልቅሶን ተው። መሪር ሐዘንና ትካዜ ለሞት ያደርሳል። መሪር ሐዘንን ወደ ልቦና አታግባ፣ የቀቢጸ ተስፋ ሐዘንን አርቃት። ድህነት እንደሌለባት እወቅ። ራስን ታሳዝናለህ፣ የምትጠቀመውም ነገር የለም በማለት የሌሎችን ሳይሆን የእኛን እንድንኖር መክሮናል። ስለዚህ እኛ ክርስቲያኖች ተስፋ በማድረግ አቤቱ ተጽናናሁም እንድንልና በርትተንም የጻድቃንን ሞት እኔ ልሙት ለማለት የሁላችንን ፍጻሜ ያሳምርልን። እግዚአብሔርን የምትፈራ ሴት ግን እርሷ ትመሰገናለች። ምሳሌ 31:30 ላይ እንዳለው ጠቢቡ የእናቶች ቀንን ምክንያት በማድረግ በሕይወት ያሉት እናቶቻችንን እንዳመሰገንን ሁሉ በሕይወተ ሥጋ የሌሉትንም እናቶቻችንን ለማመስገን በዚህ ሳምንት ለዘከርናቸው እናቶች የተዘጋጀውን ይህንን መንፈሳዊ ማጽናኛ በሚሊዮኖች ለሚቆጠሩ በሥጋ ለተለዩን እናቶች ሁሉ ምስጋናና መታሰቢያ እንዲሆነን
ምግበ ነፍስ አድርገን የቅዱሳን ሞት ዜና በዚህ መልክ አቀረብንላችሁ። ደጋጎቹ እናቶቻችን ረድኤት በረከትና ንጹሕ ጸሎት ሀገራችን ከገባችበት የእርስ በርስ ጦርነትና የትውልድ እልቂት እንዲታደገን ያድርግልን። እናቶቻቸውን በማጣታቸው የመንፈስ ስብራት የገጠማቸውን ወገኖቻችንን ሁሉ ለመጠገን አጽናኝ መልአኩን ይልክ ዘንድ የአምላካችን የልዑል እግዚአብሔር ቅዱስ ፈቃድ ይሁንልን። ለቀጣይ ሳምንት መልእክታችን በቸር ያድርሰን። እኛው ለእኛው ሚዲያ ሰው ለሰው